ከላይ ያለው ቪዲዮ ላይ የምታዩት ፍንዳታ የኢራን ባሊስቲክ ሚሳይሎች ዛሬ እስራኤል ውስጥ ቢርሺባ የሚባለው ቦታ ላይ ዳይሬክትሊ ወርዶ ሂት ሲያደርግ ነው ወር ሲያፈነዳ ነው የሚታየው። እንደነገርኳችሁ እንግዲህ የኢራን ባሊስቲክ ሚሳይሎች ልክ የባለፈው የጁን ውጊያ ላይ እንደነበረው በመጀመሪያዎቹ ቀናቶች ውስጥ አሮጌዎቹን ስቶክ ፓይሎች በመላክ እንግዲህ የእስራኤልን የሚሳይል ዲፌንስ ሲስተሞችን በማዳከም ከዛ በኋላ አደገኛዎቹ ሚሳይሎች በመላክ ነው ባለፈው የጁን ውጊያ ሲካሄድ የነበረው። አሁንም እንግዲህ ያ በሚመስል መልኩ ከትላንት ጀምሮ ከትላንት ቀኑ ጥቃት የትላንት ሌሊቱ ጥቃት ከትላንት ሌሊቱ ጥቃት ደግሞ የዛሬው ጠንከር እያለ በደንብ ከባድ ጉዳቶች እስራኤል ላይ እየደረሱ ይገኛሉ። አሁን ደግሞ ይሄ እንግዲህ ቪዲዮ ላይ ቅድም ያያችሁት ደግሞ ምንድነው ባሊስቲክ ሚሳይል የኢራን ባሊስቲክ ሚሳይል ቢርሺባ የሚባሉ የእስራኤል ቦታ ላይ እንግዲህ ወርዶ የምታዩት አይነት ከባድ ጉዳት ሲያደርስ የሚያሳይ ነው። በዚህ ጉዳት እንግዲህ እስካሁን 17 ሰዎች ኢሚዲየትሊ እንደተጎዱ ነው እንግዲህ የተነገረው። ያው እንደምታውቁት እስራኤል ካጁዋሊቲ አይወጣም ይደበቃል። ለማንኛውም 17 ሰዎች ኢሚዲየትሊ እንደተጎዱ ግን የእስራኤል ኢመርጀንሲ ሰርቪሶች አሳውቀዋል። ሰው አዲስ ነገር ሲኖር ደግሞ አሳውቃቸዋለሁ። በአዳዲስ ዜናዎች ተመልሻለሁ። ቻይና የኢራንን የሀገር ሉዓላዊነትና የግዛት አንድነቷን በምትጠብቅበት መንገድ ላይ በጋራ አብሬያት እቆማለሁ እያለች ትገኛለች። በሌላ ዜና ደግሞ ኢራን በአሜሪካ ትልቅ ጥቃት ሊሰነዘርባት እንደሆነ እየተነገረ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ገና አልጀመርንም፣ ትልቁን ጥቃታችን በቅርቡ እናደርሳለን እያሉ ይገኛሉ። እነሱ ብቻ አይደሉም፣ በርካታ የአሜሪካ የጦር ጀነራሎችም ይህንን እያሉ ይገኛሉ። እንግዲህ እስካሁን ያደረሱት ጥቃት ለእነሱ በቃቸው ማለት ነው። ኢራንም ጥቃቷን ቀጥላለች። በሌላ ዜና መለሳለሁ። በደም ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱ። የእስራኤል ባለስልጣናት ቱርክ ላይም እየዛቱ ይገኛሉ። እንግዲህ በዚህ ሰዓት እየሰማን እንዳለነው ከሆነ የእስራኤል ሚዲያዎችና የእስራኤል አንዳንድ ባለስልጣናት በኢራን ውስጥ ያለውን አገዛዝ ከጨረስን በኋላ ወደ ቱርክ እንዞራለን እያሉ ይገኛሉ። እንግዲህ ከዚህ በፊትም እንዲህ ብለው ዝተው ነበረ። ያኔ ግን የቱርክ ሚዲያዎችም ሆነ የፓርላማ አባላት እየመለሱ ነበረ። ከዓለም ካርታ ላይ እንፍቃቸዋለን ሲሉ ተደምጠው ነበረ። ያኔ እንግዲህ ሁለቱም ባለስልጣናት ሲመላለሱ ነበረ። አሁንም እንግዲህ ሊጀምሩ ይችላል እየተባለ ይገኛል። አዳዲስ ነገር ካለ አድርስላችኋለሁ። እናንተም ሀሳባችሁን ኮሜንት ላስቀምጡ። በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱ። ሁለት ሰበር የተባሉ ዜናዎችን ይዤላችሁ መቻለሁ። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስፈላጊ ከሆነ ወደ ኢራን እግረኛ ጦራችንን እንልካለን ማለታቸውን ተከትሎ የኢራን ባለስልጣናትና ሚዲያዎች መልስ እየሰጡ ይገኛሉ። እንግዲህ እነሱ የሚያስቅ መልስ ነው እየሰጡ የሚገኙት። እንዳሉትም ከሆነ አዎ ይምጡ፣ ችግር የለውም፣ የሬሳ ሳጥናቸውን አብሮ ይዘው ይምጡ እያሉ ይገኛሉ። እንግዲህ በእግረኛ ጦር ወደኛ ከመጡ መቼም ተመልሰው አይሄዱም እያሉ ይገኛሉ። በሌላ በኩል ደግሞ የእስራኤል ጦር እንግዲህ ለ110,000 ተጠባባቂ ኃይል ወታደሮች አሁን ወደ ስራ እንዲመለስ ወይም ደግሞ በአስቸኳይ ወደ ስራቸው እንዲመጡ እያሳሰቡ ይገኛሉ። እንግዲህ ይህን ከኢራን ጋር ለሚኖረው ከፍተኛ ወይም ረዥም ጊዜ ለሚወስደው ጦርነት እንዲዘጋጁ ሊሆን ይችላል እየተባለ ይገኛል። አዳዲስ ዜና ሲመጣ አደርሳችኋለሁ። በደም ሼር ኮፒ ሊንክ ሪፖስት እያደርጋችሁ አዳርሱት። አሁንም በአዳዲስ ዜና መጥቼላችኋለሁ። የኢራን ሚሳኤሎች እየተጠባበቁ ባሉበት ሰዓት ላይ በዚህ ሰዓት ላይ የእስራኤል ሚዲያዎች እየዘገቡ እንዳለ ከሆነ ከሊባኖሱ ሂዝቡላህ ከባባድ መሳሪያዎች ተተኩሶ እነሱን ለመመከት እየሞከሩ እንደሆነ እየተነገረ ይገኛል። እንግዲህ ትላንት ሮኬት ነበር የተኮሱት የሊባኖሱ ሂዝቡላህ፣ ዛሬ ደግሞ ከባባድ ሚሳኤሎችን በየአቅጣጫው እየተኮሱ እንደሆነ እየተነገረ ይገኛል። እንግዲህ እስራኤል ከሁለት አቅጣጫ አሁን እየተወጋች ያለችው የኢራን ሚሳኤሎች እንዳሉ ሆኖ የሊባኖሱ ሂዝቡላህም እየተኮሰባቸው ነው። የኢራን ሚሳኤሎች በዚህ ሰዓት ደግሞ አየር ላይ ሆነው ለመድረስ ትንሽ ሰዓታት ይቀራቸዋል። አዳዲስ ነገር ካለ አደርሳቸዋለሁ። በደም ሼር ኮፒ ሊንክ ሪፖስት እያደርጋችሁ አዳርሱ። ዓለማችን ወደ ሶስተኛው የዓለም ጦርነት እያመራች ይሆን? የአሜሪካና የኢራን ግጭት አሁን 13 ሀገራትን ወደ እሳቱ ጎትቶ አስገብቷል። ትናንት ለመጀመሪያ ጊዜ ጦርነቱ የአውሮፓን ምድር ረግጧል። ኢራን በቆጵሮስ ወይም ሲፕረስ በሚገኙ የዩናይትድ ኪንግደም የጦር ሰፈሮች ላይ በፈጸመችው ጥቃት ጦርነቱ በይፋ ወደ አውሮፓ ተሻግሯል። በምላሹም ዩናይትድ ኪንግደም አሜሪካ የኢራንን ሚሳኤሎች ለማውደም የጦር ሰፈሮቿን እንድትጠቀም ፈቅዳለች። የአውሮፓ ህብረትም በአንዱ ላይ የተሰነዘረ ጥቃት በሁላችንም ላይ ነው በሚል በጋራ ለመቆም እየተዘጋጀ ነው። ሊባኖስ በሄዝቦላ በኩል በእስራኤል ላይ ጥቃት በመክፈቷ ወደ ጦርነቱ ገብታለች። የዓለምን 20% ጋዝ የምታቀርበው ኳታርና የሳውዲ አረቢያ ግዙፍ የነዳጅ ማጣሪያዎች በመመታታቸው ስራ አቁመዋል። ይሄ ማለት በቅርቡ የነዳጅና የሸቀጦች ዋጋ በዓለም ዙሪያ ሰማይ ሊነካ ይችላል ማለት ነው። ኔቶ ኢራን ለአውሮፓ ስጋት መሆኗን ቢገልጽም ለጊዜው ጦርነቱን በአሜሪካና በእስራኤል መሪነት እንዲቀጥል በመተው ከቀጥታ ተሳትፎ ታቅቧል። ታዲያ ይህ ቀውስ ወዴት የሚያመራ ይመስላችኋል? ጦርነቱ በኢኮኖሚያችን ላይ የሚያመጣው ጫናስ ምን ሊሆን ይችላል? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። የማይሞተው የኢራን ጀነራል ያስባለውን ጀነራል ኢስማኤል ቃኒን እንመልከት።
ይህ ሰው ከእስራኤል ጥቃት ከ3 በላይ አምልጧል። የመጀመሪያው በሊባኖስ ውስጥ ማለት ነው የሂዝቡላህ መሪ በሚገደልበት ወቅት ላይ እንግዲህ ከሂዝቡላህ መሪ ጋር ሐሰን ነስራላህ ጋር ለማውራት እንግዲህ በቦታው እንደነበረና ከጥቂት ጥቃቶች በፊት እንግዲህ ከዛ ቦታ እንደለቀቀና ሐሰን ነስራላህ ሲሞት እርሱ እንደተረፈ ታውቋል። ሁለተኛው ደግሞ በመጀመሪያው በእስራኤልና በኢራን ጦርነት ወቅት ሙሉ ጀነራሎችን በምትገልበት ሰዓት ላይ እንግዲህ ይህ ሰው ከጀነራሎቹ ጋር ነው ተብሎ ይጠበቅ ነበር። በኋላ ላይም እስራኤል ሙቷል የሚል እንግዲህ ዘገባም ሁላ ሰርታበት ነበረ። መጨረሻ ላይ እንዳልሞተ እንግዲህ በአደባባይ ወጥቶም ተናግሯል። በአሁኑ ጦርነት ራሱ የተለያዩ ጀነራሎችና እንግዲህ ትላልቅ ሃይማኖት አባታቸው ሳይቀር ሲሞት ይህ ሰው እንደሞተ ነበር እስራኤልና ሪፖርተሮቿ እንግዲህ ሲያስተላልፉ የነበረው። ነገር ግን ይህ ሰው አሁንም በህይወት እንዳለ ታውቋል። በአንድ ወቅት ኢራኖች ማለት ነው ይህ ሰው የእስራኤል ሰላይ ነው በሚል የተለያዩ እንግዲህ ምርመራ ከፍተውበት እንደሆነ ይታወቃል። እውን ይህ ሰው የእስራኤል ሰላይ ስለሆነ ነው ከእስራኤል ጥቃት የሚያመልጠው ወይስ የፈጣሪ ስራ ነው ብላችሁ ታስባላችሁ? እስኪ በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክታው መጫናችሁን አትርሱ። ከዚህ ምን እንማራለን? ኒውክሌር ካላችሁ ማንም አይደፍራችሁም። እንደሚታወቀው ትራምፕን እንደ ኪም ጆንግ ኡንና የአሜሪካ መንግስትን በአጠቃላይ እንደ ሰሜን ኮሪያ መሪዎች የተዳፈራቸው የለም። ነገር ግን እነሱን የአሜሪካ መሪዎች ጭራሽ ጫፋቸውንም ሊነኳቸው አልቻሉም። ምክንያቱም ደግሞ ቀደም ብለው እነሱ ኒውክሌራቸውን ታጥቀዋል። ኪም ጆንግ ኡንን ልክ እንደ ኒኮላስ ማዱሮ ትራምፕ አንጠልጥዬ ወስዳለሁ ቢል እጁ ላይ ያለውን የኒውክሌር ቁልፍ መጫን ስለሚችል የትኛውም ሀገር የትኛውም ሀያል መሪ ኪም ጆንግ ኡንን ሆነ ሰሜን ኮሪያን ሊደፍራት አይችልም። እንደዛ ባይሆን ኖሮማ እስካሁን ድረስ ኪም ጆንግ ኡን እዚህ ምድር ላይ አይኖርም ነበር።